እንዴት ዋላችሁ? እንዴት ዋልክ? ተቀምጠሻል? እሺ ቁጭ በል። ይሄ ምንድነው? ወጥ ነው። እኔ ደግሞ የግድግዳ ቀለም መስሎኝ። ምን አልክ? አይ ነገሩን ነው ነገሩን። አንዳንዱ የብረት መዝጊያ የሆነች ሚስት ያገባል። እኔን እዚህ ጭራሮ ላይ ጣለኝ። እኔ ነኝ ጭራሮ? አንቺ አልሽ። ቆየት አምሽተ ነው ግዛቸው ሚስቱ ከሰው በላይ አውላው ጮማ ሲያስቆርጠኝ ውስኪ ሲያራጨኝ አመሽ። ውለታ መመልስ መስሎት እኮ ነው። የኔ ሚስት አይደለም ውጪ ሄዳል ሳኮራኝ ቀርቶ ሽሮዋን ለመቀቀል ገበያ እንኳን የምትወጣው በትግል ነው። አሃ ገባኝ። አንተ እዛ እየወጣ ማንንም እንድትጋብዝ እኔ ያለ ህጋዊ ዶክመንትና ቪዛ አረብ ሀገር መሄድ አለብኝ። ህጋዊ ዶክመንትና ቪዛ እዚህ ጋር ምን አመጣው? ኧረ እባክህ እና የግዛቸው ሚስት በማርሽ ባንድ ታጅባ ነው ሄደችው። ኧረ ታዋቂ ሰዎችም ሸኝተዋታል አይደል? እነንትና ሙጢ ሞጣ ጣሞጥ ሞጣ መሞጣ ሞጥማ ትችይበታለሽ። ሰው እዛ ስንት ታሪክ ይሰራል። አንቺ ዳቦ ማይሆን ቀልድ ትቀልጃለሽ። ትሰማኛለህ? ደግሜ ደጋግሜ ነግሬሃለሁ። እኔ አንተ እዛ እየወጣ የምትበትነው ገንዘብ እንድታገኝ ብዬ ትዳሬንና ልጆቼን በትኜ ሰው ሀገር አልሄድም። እንደው ድንገት እንኳን ቢሄድ ይኸውልህ ህጋዊ ዶክመንትና ቪዛዬን አሟልቼ ነው መንገድ የምጀምረው። ለልጆቼ እንደሆነ እኔ አላንስም። በጣም ለደቦ ለዚህ ሽሮ አቦኳለው። ግዛቸው ሚስቱን እንዲህ እንዳንተ ብሎ ነበር የላካት። ግን ሴት ልጃቸው አሁን የት ነው ያለችው? ይሄው ከቤት ከጠፋች 1 አመቷ አይደለም? ወንዱ ልጃቸው የሚገኘው እስር ቤት ነው። እሱ እዛ እየወጣ ለማንም ለፍታ የምትልከውን ገንዘብ ይበትናል። ምንድነው ዘባርቂው? አንቺ አታውቅምና ነው? ስማ እንደውም ቁርጡን ልንገርህ፣ ትናንት ለእህቷ ተደውሎ ያለ ህጋዊ ዶክመንትና ቪዛ ሰው ሀገር ገብተሻል ተብላ ታስራለች። እሺ ምን? አዎ ወይኔ እቴን ነገ ደግሞ ወይኔ ሚስቴን ልትለው። የሱ ስጋ ቆራረጥ ግን የሁሉ መከራ ቤት ውስጥ ያለፈ አይመስልም። ከምንም በላይ የሚስቴ ሽሮ ይሻለኛል። ጥሩ ስለዚህ እንብላ። ኧረ እንጠጣ። ውሃ ማለት ሄዶ ውሃም ጫንዬ ተቀላቀለን። ትላንት የበላሁት የሚስት ስጋ ሲተናነቀኝ ነው ያደረው። ምንድነው መቀባጀረው? ይልቅ ይሄን ነገር ትተህ ሚስትና ቤተሰብን ብሰበስብ ነው የሚሻለው። ብልህ የሆኑ ቤተሰቦች ሴት ልጆቻቸውን ህጋዊ ባልሆነ መንገድ ለፍልሰት አይገፋፉም። ማንኛውም ለሥራ ስምሪት ወደ ውጭ ሀገር የሚደረግ ጉዞ ህግና ስርዓቱን በተከተለ መልኩ አስፈላጊ ዶክመንትና ሟልቶ መሆን ይኖርበታል። ይህ መልእክት ፖፑሌሽን ሚዲያ ሴንተር